ለምንድነው ክርስቶስ ነብይነቱ እንዴት ነው በእስልምና እንዴት ነው የሚታየው? ክርስቶስ በእስልምና የተከበረ መልእክተኛና ነብይ ነው። ራሱ ቃል በቃል ሲናገር ምን ይላል? ክርስቶስ ቃለ ኢኒ ዓብዱላሂ አታኒ አልኪታብ ወጀዐለኒ ነቢያ ይላል። አምላክ አላህ ነብይ አድርጎኛል እያለ ይናገራል። አላህም ራሱ በቁርአን ላይ ሲናገር ስለ እርሱ ምን ይላል? ኢን ሁወ ኢላ ዓብዱን አንዓምና ዐለይህ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። ጸጋዬን የዋልኩበት አገልጋይ ነበር እሱ፣ እንዲሁም ለእስራኤል ሰዎችም ተምሳሌት አድርጌ ልኬው ነበር እያለ ይናገራል። ለማርያም ገና በገብርኤል በኩል ሲነገራት ወደ እስራኤል ልጆችን መልእክተኛ አድርጌ እልከዋለሁ አስነሳዋለሁ ልጅሽን ብሎሻል ብሎ ነግሯታል። እና ይህ ነው አስተምሮቱ ምንድን ነው ከተባለ ራሱ ሲናገር ወኢነላሀ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም ይላል። የእኔም የእናንተም አምላክ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። ለምሳሌ ቅድም የነገርኩህ ስለት ወደ ዘጸአት ምዕራፍ 32 ከቁጥር 1 ላይ ጀምሮ አይተኸው ከሆነ ለእስራኤላውያኖች የወይፈን ጣዖት የሰራላቸው ይሄ ነው አምላካቸው ብሎ የሰጣቸው አሮን እንደሆነ ተነግሯል አይደል? አይመስለኝም። የወይፈን የጥጃ ከግብፅ ያወጣቸው አምላካቸው ይሄ ነው ብሎ ላጣልህ ታነበዋለህ። እሺ የሚያወጣልኝ ሰው ካለ ቃል በቃል እንየው። እዚሁ ቃል በቃል እንየው። እግዚአብሔር እንደዛ ስለማያደርግ ይታያል። ህዝቡ ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተህ በፊታችን የሚሄዱ አማልክት ስራልን አሉት። አሮንም በሚስቶቻችሁና በወንዶቻችሁና በሴቶች ልጆቻችሁ ጆሮ ያሉትን የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው። ህዝቡም ሁሉ በጆሮአቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከዚያስ ከእጃቸውም ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሰራ ጥጃም አደረገው። እርሱም እስራኤል ሆይ እነዚህ ከግብፅ ምድር ያወጡህ አማልክትህ ናቸው አላቸው ይላል። ከወርቅና ከብር አቅልጦ ቀርጾ ይሄ ነው ከግብፅ ያወጣቸው አምላካቸው ብሎ ሰጣቸው። አሁን ይሄን ቃል በቃል አላህ በቁርአን ላይ በፍጹም አሮን አላደረገም፣ ያደረገው ሌላ ሰው ነው፣ ሳምራዊ ሰው ነው ብሎ በቁርአን ላይ ይነግረናል። ሙሉ ታሪኩን አንስቶ ማለት ነው። ይሄንን የወይፈን ጥጃ ሰርቶ ሰዎችን የሸወዳቸው እሱ ነው። ፈአضለሁም ሳሚሪ ይላል። ሳሚሪዩም አሳሳታቸው እያለ ይናገራል። አሮን ግን በፍጹም ይሄን አላደረገም። እና ስለ መሲሁ ጉዳይ ብቻ ሳይሆን ስለ ነቢያቶችም ሁሉ ልላችሁ ፈልጌ ነው። የተነሱ ስህተቶችን እንዳናርሟቸዋል አላህ ሱብሓነሁ ወተዓላ። በነቢያት ላይ ብዙ የተዋሹ ነገራቶች አሉ። ሎጥ ከሴት ልጆቹ ጋር ወሲብ አድርጎ እንዳስረገዘ እንዳስወለዳቸው ይናገራል። በፍጹም እነዚያ አማኝ መልካም ትውልዶች እንደሆኑና ይህን እንዳላደረጉ አላህ ሱብሓነሁ ወተዓላ ይገልጻል። ዳዊት የኦሪዮ ሚስት እንደደፈረበት ይናገራል፣ እንደተገናኘበት። ነቢያቶች ከዚህ ሁሉ ንጹህ ናቸው። ሰለሞን እንደካደ ይናገራል። ሰለሞንን መጽሐፍ ቅዱስ ላይ ሌላ አማልክት ጋር እንደሄደና እግዚአብሔርን እንደተወ ይናገራል። በፍጹም ይሄን አላደረገም ሰለሞን ብሎ አላህ ቃል በቃል ሱለይማንን እንደሚያከፍረው ታውቃላችሁ። መጽሐፍ ቅዱስ ሱለይማን ዓለይሂ ሰላም ነቢይ፣ ሱለይማንን ካፊር እንደከፈረ ይገልጻል። ነገር ግን አላህ በቁርአን ላይ ወማ ከፈረ ሱለይማን አለ። ሱለይማን ግን በፍጹም አልካደም ይላል። ለምን ይሄን ማለት ያስፈልገው? እዚያ አምላኩን ትቶ ወደ ሌላ አማልክቶች እንደሄደ ወደ እነሱ እንደተዘነበለ ጭራሽ ቤተ አምልኮ እንደሰራ ለእነሱ ስለገለጸ እና ይህ ሁሉ በነቢያቶች ላይ ያሉትን ስህተቶች ያርማቸዋል። ያዕቆብ የወንድሙን ኤሳውን አጭበርብሮ እንደሆነ ታውቃለህ። በረከቱን የወሰደው አይደለ በመጽሐፍ ቅዱስ? ይሄ አሁን ስህተት ነው። አምላክ አላህ ሱብሓነሁ ወተዓላ እኔ ራሴ መርጬው ነው ብሎ ቃል በቃል ይሄን ውሸት ይገልጸዋል። እኔ ራሴ መርጬው ነው። ወዝኩር ኢብራሂም ወኢስሐቅ ወያዕቁብ አላላህ። ሙሐመድ ሆይ በዚህ በመጽሐፍ ላይ በቁርአን ላይ አብርሃምን፣ ኢስሐቅን፣ ያዕቆብን አውሳ ለትውልዶች ካለ በኋላ ያነጻቸዋል ከዚያ ሁሉ ውሸትና ቅጥፈት። ኢና አኽለስናሁም ቢኻሊሶቲን እኔ ጥርት አደረግኳቸው መረጥኳቸው እያለ ነገር ቢኻሊሶቲን ዚክሪላህ ወኢነሁም ዒንደና ለሚነል ሙስጠፈይን አልአኽያር እነዚህ ከእኔ ዘንድ የተመረጡ ናቸው። ራሱ ነው መራጩ እንጂ በረከትን እንደዚህ ወስዶበት ምናምን የአባቱ ኢስሐቅ ስለማያጭበርብሮት ላላላ እንደዛ ነው። ይህ ነው አላሁ የስጦፊ ሚነል መላኢከቲ ሩሱለን ወሚነን ናስ። እኔ ከሰዎች መልእክተኞችን ራሴ ነኝ የምመርጠው ይላል። ራሴ ነኝ የምባረካቸውም ይላል። እኔ ትልቁ ጥያቄ በክርስቶስ አምላክነት ነው እና አምላክ አንድ አካል ነው ያለው የሚለው ሀሳብ ልክ አይመስለኝም።
ስንት ነው? ሶስት ነው? ሶስት ሳይሆን በአንዱ ሶስት አካል አለ ነው። እሺ ኢየሱስ ክርስቶስ አምላክ በመለኮት አንድ ነው በአካል ሶስት ነው ብሎ አስተምሯል? አላስተማረም። ነገር ግን ሀሳቡን አስተምሮናል። ሀሳቡን አስተምሮናል። ሁሱ ምን መሰለህ? ሀሳቡን አስተምሮናል። እየዋሸሁ አይደለም። ማሸት አይደለም። ኖ አላስተማረም መልክ ገብቶሃል አይደለ? አንተ ይሄን ጥቅስ ሰብስቤ ይሄን ወስናለሁ። ከባድ ነው። መለኮት ከባድ እንደሆነ ታውቃለህ አይደለ? የራሳችን አስተያየት አንችልም። መስጠት አንችልም። እዚህ ጋር ገብቶሃል አይደለ? ክርስቶስ አምላክ ሊያደርጉት ይችላሉ ብለህ የምታስባቸው ነገራቶች ካሉ እነዚያን ሌላ ነገር ነው። ነገር ግን ይሄን ነገር አንተ አንስተህ በቃ ይሄ ከአምላክ ያደርገዋል ብሎ ያስገድ። እስኪ አንተ ኢየሱስ ክርስቶስን አምላክ ነው እንድትል ያደረገ ያስባቸው ጥቅሶች ምን ምን ናቸው? ኦኬ እንደዛ አንድ ላይ ያደረገኝ መጀመሪያው ከአብርሃም በፊት ነው ያለው። ከአብርሃም በፊት ነው ያለው ከምን አንጻር ነው ያለው? አይተው እንደሆነ እዛ ጥቅስ ላይ ይሄን ካለ በኋላ ጅውሾች ሊገሉት ነበረ ማለት እኔ ያለው የሚለውን ፍሬዝ በመጠቀሙ ይህ ምንን ያሳያል? ዲቪኒቲ ማለት መለኮትነትን ነው። ይሄ ቃል በእነሱ ከአብርሃም በፊት ነበርኩ ካልክ ለእነሱ ዲቪኒቲ ነው። ጅውሾች አሁን ከላይ ስናነበው ጊዜ ከምን አንጻር ነው አይደለህ እያላቸው ያለው? ከአብርሃም በፊት ያለው ነበርኳ ሰማይ ከመጀመሩ በፊት እያለ አይለም። እንደዛ አይለም። እንደዛ ነው መልእክቱ። እንደዛ ለምን መሰለህ ሳይሆን ቃሉ ላይ አውዱ ላይ ያለው ንገረኝ ነው እያልኩኝ ያለው። ከሰማይ አውዱ እንደዛ ነው። ከአብርሃም በፊት ነበርኩ እንደዛ አይልም። እንደዛ አይልም የሚለው ከምን አንጻር ነው? ኢብሮ አንድ ያውጣለት። ዮሐንስ ወንጌል ምዕራፍ 8 ቁጥር 57 ምናምን አካባቢ 56 ኢብሮ አለ። ኢብራሂም አለ አለው አውጣለት። ካሜራ ዞረ አንዴ። እሺ ደረጃ ጃ ጃነት ጃ ይኸው ሁሱ ኦኬ። ያን አለህ ቢለው ከምን አንጻር ነው? 56ን አንብበው። አለህ ዳፋራ 56 አለው አባታችሁ አብርሃም ቀኔን ያይ ዘንድ እኔ እንዳለ ወይንስ ቀኔን? ቀኔን። ስለዚህ ኢየሱስን ነው ወይንስ ቀኑን ነው ያየው? ቀኑን ነው ያየው። ስለዚህ እኔ ከአብርሃም በፊት አለሁ ሲል ጊዜ ከምን አንጻር ነው? አረ ስህተት ፋላሲ ሰራ እዚህ ጋር አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አድርግ። ቀኔ ማለት ያው እኔ የምመጣበትም ማለት ነው። እኔ ያለሁበትን። በጣም ጥሩ። እኔ የምመጣበትን ቀን በጣም ጥሩ። እሱ ነው እኮ እያልን ያለው። ቀኗ እኮ እሱ ያለበት እኮ ነው። ወደፊት እንደሚመጣ ያን ቀን አየ ነው። በቃ ወደፊት እንደሚመጣ ያን ቀን አየ ነው። ቀኔን ያይ ዘንድ ማለት የሚመጣበትን ቀን አልከን ራስህ ተረጎምክብን። እሱን ነው እኔም እያልኩኝ ያለሁት። እና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እኔ ከአዳም በፊት አለሁ ይላሉ። ለምሳሌ አየህ ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ ይላሉ። አዳም ገና በስጋና በመንፈስ መካከል ሳለን ያሉት። የእርሳቸው ደግሞ በጣም የሚገርመው ከአብርሃም በፊት ምናምን አይደለም፣ ከዚያ በላይ ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ፣ አዳም ገና በስጋና በመንፈስ መካከል ሳለ ነበርኩ ይላሉ። ስለዚህ አምላክ ናቸው? አይደለም፣ እዛ አይደለም።
ስለዚህ አለፍ ስላለ አንድ ሰው ከዚህ ከእንትና በፊት ስላልኩኝ እሱ ቀድሞ አለ ማለትን አያሳይም። 54 ለራሱ መልስ ይሰጠናል። ያው እነሱ ጋር እኮ ቅድም መለስከው እኮ 54 መልስ ይሰጠናል። ይኸው አምላክነቱን 54 የሚመጣበትን ቀን ማለት ነው አልከን አይደል? ቀኔን እኮ ቀኔን እኔም ቀነ አሁን ለምሳሌ አንተ ላይ ቀነ ላይ ወዳሉ ካልኩ ያለበትን አንተ ስለፈለግኩ ስለዚህ የሚመጣበትን መንግስት እሱን አይደለም ማለት ነው። ለምን ስፔሻል ያደረገው ነው? ለምን ቀኗን ብቻ ይፈልጋታል እኮ? ስለ ቀኑ ነው የሚናገረው። አስቀድሞ መረጠን ቀኗ ብቻ ያቺን ቀን ብቻ እሱ ሊሄድበት አንዴ እንዳባራ ያው ለዚህ ጋር እሱ ሲያሳይህ ማለት ምን አለ መሰለህ፣ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው አለ። አየ ኢየሱስን በስጋ ዓይን አይቶታል አብርሃም? በመንፈስ አይቶታል። በመንፈስ እንዴት እንደሆነ እሱን እናየዋለን። ከዛ አሁን መንፈስ ማለት ምንድን ነው የሚለውን እናየዋለን። መንፈስ አሁን አንተ መንፈስ ያልከው በምን እንደሆነ እናየዋለን። አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። እነሱ ደግሞ እሱም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለው አላቸው። የት እንዳለ ላሳየው። እሺ የት እንዳለ ላሳየው። ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ ተመልከት ምን እንደሚል። የምድር አሕዛብ ሁሉ በዘርህ ይባረካሉ ቃሌን ሰምተሃልና አለው። ማን ይሄን የገባለት? ለአብርሃም እግዚአብሔር። እሺ ቃሌን ሰምተሃልና እንዳትረሳትችን፣ ቃሌን ሰምተሃልና ቃል ገብቶለታል። ይህንን ቃል የገላትያ ጸሐፊ ሲናገር ምን አለ መሰለ? ገላትያ ምዕራፍ 3 ቁጥር 16 ላይ እንዲህ ይላል። ተመልከት ምን እንደሚል። ለአብርሃምና ለዘሩም የተስፋው ቃል ተነገራለ። የምኑ ቃል? የተስፋው ቃል። ስለ ብዙዎች እንደሚናገር ለዘሮች አይልም ማለት፣ ስለ አንድ እንደሚናገር ግን ለዘርህም ይላል፣ እሱም ክርስቶስ አለ። በቃ ያ የተስፋ ቃል ክርስቶስ ሲኖር የነበረው አንድ ጊዜ እባክህ፣ ክርስቶስ ሲኖር የነበረው በምንድን ነው? በተስፋ ቃል። ለዛ ነው ተመልከተ፣ እግዚአብሔር ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እንዲህ በማለት ይናገራል። ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን ኢየሱስን ኢየሱስን አመጣ አለ። እንደምን ቃሉ ነው ያመጣው? እንደ ተስፋ ቃል። ስለዚህ እግዚአብሔር ክርስቶስ ነው። አዎ በቃ ትክክል ነው። በተስፋ ቃል ሲኖር የነበረ ሰው ነው ኢየሱስ፣ በህልውና ደረጃ ሳይሆን በተስፋ ቃል። ለዛ ነው ተመልከት ምን እንደሚል ዕብራውያን ምዕራፍ 11 ቁጥር 13 ላይ ምን እንደሚል ተመልከተው። እነዚህ ሁሉ አምነው ሞተዋል፣ የተሰጣቸውን የተስፋ ቃል አላገኙምና ዳሩ ግን ከሩቅ ነው አዩትና ተሳለሙት አለ። በምንድን ነው ያዩት? በተስፋ ቃል። የተሰጣቸውን የተስፋ ቃል አላገኙም። ከአብርሃም በፊት ራሱ የነበሩት ራሱ እንደዛ ነበሩ። ራሱ የተሰጣቸውን የተስፋ ቃል አላገኙም፣ ከሩቅ ነው አዩት። ግን ዳሩ ግን ከሩቅ ነው አዩትና ተሳለሙት፣ በምድሪቱም መንገዶችና መጻተኞች እንዲሆኑ ታመኗል። ከዛ አንደኛ ዮሐንስ መልእክት ላይ ምን ተባለ? አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወትም ቃል ከመጀመሪያው የነበረውን አለ። ስለ ሕይወት ቃል። ይሄ ቃል ምንድነው? የተስፋ ቃል ነው። ከዛ የነበረ ነው። ያ የሰማነውንም አለ በዓይኖቻችን ያየነው የተሰማ ነው። ይሄ ቃል በዓይኖቻችንም ያየነውን መጨረሻ ላይ የተመለከትነውን እጆቻችንም የዳሰሱትን እናወራለን። መጨረሻ ላይ ታየ፣ በቃ ታወቀ፣ ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውን ምን የተስፋ ቃል ሲነገር ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን አለ። ስለዚህ ኢየሱስ ሲኖር የነበረው አብርሃም ሳይወለድ እኔ ያለው ብሎ የተናገረው በተስፋ ቃል ደረጃ እንጂ ህልውና አለው የሚል ነገር ሽታውም የለም። ተግባባን? እንዳውም አንተ እንዳልከው ነው ራሱ ዮሐንስ ወንጌል ምዕራፍ 8 ላይ ስትመጣ እዛው ላይ የመጀመሪያው ነገር ምን አለ መሰለህ? እዚህ ከ40 ስትጀምር ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳቸውን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላረገም አለ። ኢየሱስ ምንድን ነኝ አለ? ሰው ነኝ አለ። ከማን ነው የሚሰማው? ከእግዚአብሔር ነው የሚሰማው እያለ ይቀጥላል። ስንት እግዚአብሔር አለ? አንድ እግዚአብሔር። ኦሪት ዘዳግም ምዕራፍ 6 ቁጥር 1 ላይ ቁጥር 4 ላይ እስራኤላዊ ሰማ አምላካችን እግዚአብሔር አንድ እግዚአብሔር ነው ብሎ ነው ያስቀመጠው። አንተ ቅድም የጠቀስከው ቁጥር 54 ላይ ምን አለ? ኢየሱስም መለሰ አለም እኔ ራሴን ባከብር ክብሬ ከንቱ ነው